ሰላም ለእናንተ ይሁን ቅዱሳን። ዛሬ መልእክት ይዤ ወደ እናንተ መጥቻለሁ። ከመጽሐፍ ቅዱስ ሐሳብ አካፍላችኋለሁ። ወደ ሕይወታችን ስለሚመጡ ሁለት አይነት ሰዎች እናገራለሁ። ወደ ሕይወታችን የሚመጡ ሁለት አይነት ሰዎች አሉ። ሁለት አይነት ሰዎች ወደ ሕይወታችን ይመጣሉ። የመጀመሪያዎቹ ሰዎች እግዚአብሔር አምላክ የሚልካቸው ሰዎች ናቸው። እነኚህ ሰዎች እግዚአብሔር የሚልካቸው ወይም በእግዚአብሔር ፈቃድ ወደ ሕይወታችን የሚመጡ ሰዎች ናቸው። ስለዚህ እኛን ለመባረክ፣ እኛን ለመርዳት፣ እኛን ከፍ ለማድረግ፣ በርን ለመክፈት፣ ለመፍትሄ እግዚአብሔር የሚልካቸው ሰዎች አሉ። መጽሐፍ ቅዱሳችን ላይ ዘጸአትን ስናነብ ሙሴን አሮንና ሆር በቀኝና በግራ ሆነው እጆቹን ከፍ አድርገው ሲደግፉት እንደነበረ የእግዚአብሔር ቃል ይናገራል። እና ፀሐይ እስከምትጠልቅ ድረስ የሙሴን እጆች አሮንና ሆር ከፍ አድርገው ደገፉ። ከዚህም የተነሳ እስራኤላውያን አማሌቅን ድል ማድረግ ቻሉ። ስለዚህ ከፍ የሚያደርጉን እንድናሸንፍ የሚረዱን ሰዎች አሉ። ሌላ ክፍል ስንመለከት ሶርያዊው ንዕማን ቤት የገባችው በምርኮኝነት ተማርካ ከእስራኤል ምድር ወደ ሶርያ እና ወደ ንዕማን ቤት የገባችው ብላቴና እንዴት እግዚአብሔር እሷን ለሶርያዊው ንዕማን ፈውስ ምክንያት ከለምጽ መንጻት ምክንያት አድርጎ እንደተጠቀማት ይናገራል የእግዚአብሔር ቃል። እና ብላቴና ናት ይቺ ሕፃን ወይም ይቺ ሴት። እንደገና ደግሞ ምርኮኛ ናት። እንደገና ደግሞ የንዕማንን ሚስት የምታገለግል አገልጋይ ናት። ግን ንዕማን ላይ የነበረውን ቋጠሮ፣ በሽታ፣ ለምጽ እግዚአብሔር በዚች ብላቴና ተጠቅሞ መፍትሄን ሲያደርግለት ይቺ ብላቴና ወደ መፍትሄ እንደመራችው ወይም ለፈውሱ ምክንያት እንደሆነችለት የእግዚአብሔር ቃል ይናገራል። ባሪያዬ እኮ ወደ ኤልሳ ቢሄድ ይፈወሳል ብላ ተናገረች እና ለፈውሱ ምክንያት ሆነች። ስለዚህ ወደ ቤታችን የሚመጡ እግሮች አሉ፣ በረከትን ይዘው ከእግዚአብሔር ተልከው ወደ ሕይወታችን የሚመጡ፣ ወደ ትዳራችን የሚመጡ፣ ወደ ስራችን የሚመጡ፣ ወደ አገልግሎታችን የሚመጡ እግዚአብሔር የሚልካቸው ሰዎች፣ እግዚአብሔር የሚልካቸው እግሮች እኛን ከፍ የሚያደርጉ፣ እኛን የሚያግዙ፣ በርን የሚከፍቱ አሉ። በሌላ ጎኑ ደግሞ ሰይጣን የሚልካቸው ሰዎች አሉ። እነኚህ ሁለተኛው አይነት ሰዎች ወይም ሰይጣን የሚልካቸው ሰዎች የአየሩን አለቃ ወይም የሰይጣንን ፈቃድ ይዘው ነው የሚንቀሳቀሱ። በውጭ ስታዩቸው ንግግራቸው መልካም ነው፣ ጥሩ ነገር ካፋቸው ይወጣል። ግን ውስጣቸው መርዛል፣ ውስጣቸው ጠልፎ ለመጣል ተንኮልን ይዘው ነው ወደ እናንተ የመጡት። ስለዚህ እነኚህ ሰዎች ሰይጣን የሚልካቸው ራያችንን ለማስቆም፣ አገልግሎታችንን ለማደናቀፍ፣ ትዳራችንን ለማስቆም ጠላት የሚጠቀምባቸው፣ ስራችንን ለማስቆም፣ የጀመርነውን የትኛውም ህይወት ያለውን ነገር ለማስቆም ጠላት የሚልካቸው ሰዎች አሉ እና ከነዚህ ሰዎች እግዚአብሔር ይጠብቃችሁ። የትኞቹ ሰዎች ናቸው ወደ እናንተ ህይወት እየመጡ ያሉት? እነኚህን ሰዎች ጠላት የሚልካቸውን ሰዎች ማየት እንድትችሉ፣ መለየት እንድትችሉ የእግዚአብሔር ጸጋ ያስፈልጋቸዋል። እግዚአብሔር ይህንን ጸጋ እንዲሰጣችሁ በዚህ ቀን እጸልይላችኋለሁ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወደ ህይወታችን ሁለት አይነት ሰዎች ይመጣሉ። ከእግዚአብሔር የሚመጡ ሰዎች አሉ፣ እንደገና ከሰይጣን የሚላኩ ሰዎች አሉ። ስለዚህ ሰዎችን ተጠንቀቁ፣ ከሰዎች ተጠንቀቁ። ምን አይነት ሰዎች ናቸው ወደ ህይወታችሁ እየመጡ ያሉት? በጥንቃቄ ልናስብ፣ ከእግዚአብሔር ቃል አንጻር ልናይ፣ የእግዚአብሔርን ጸጋ ተደግፈን ልንመረምር ይገባል ማለት። ለበረከት የሚሆኑ አሉ፣ እንደገና ህይወት ያለውን የእኛን ነገር ለማስቆም፣ ለመግደል፣ ለማጨንገፍ የሚመጡ አሉ። ስለዚህ ጥንቃቄ እንድናደርግ እግዚአብሔር እየተናገረን ነው። ኢየሱስ ክርስቶስ ጌታ ወደ እናንተ የበረከት እግሮች እንዲፈጥኑ
እግዚአብሔር የሚልካቸው ሰዎች እንዲፈጥኑ፣ ቁልፍ የያዙ ሰዎች እንዲመጡ፣ ለእናንተ እድገት ምክንያት የሆኑ ሰዎች እንዲመጡ፣ እግዚአብሔራዊ ኮኔክሽን ያላቸው ሰዎች እንዲመጡ እጸልይላቸዋል። በአንጻሩ ደግሞ ጠላት አዘጋጅቶ ወጥመድ አበጅቶ ሰውን ሊልክ የተዘጋጀ ከመንገዳችሁ ሊያወጣችሁ እግዚአብሔር ካየላችሁ ሊያወጣችሁ ጠላት ሊልካቸው ያቀዳቸውን ሰዎች እነሱን መለየት እንድትችሉ እግዚአብሔር ጸጋ እንዲሰጣችሁ እጸልይላችኋለሁ። ተባረኩ።